እድለኛ ይገባል። ስለዚህ ይህንን ለመናገር ከ2015 እስከ 17 የተነሳ ነገሮች ሁሉ ቆንጆ ነው። ነገር ግን ላው ላይ የተነሳው ህዝቡ እንዴት ነው? ሽማግሌና ሴቶች ሰብስባችሁ ይህን አሁን ከባባድ ነገር ስትማክሩን ተመልሰን ወጣት እንድንመክር ነው። ወስገና ወጣት ጠርታችሁ ለወጣት ግልጽ እንድታደርጉ ነው። ዘመቻም ሆነ ምን ሆነ እንግዲህ አሁን ወጣት ነው የሚያስፈልገው። እኛ ሴቶቹን ቁሎና ዳቦ መስራት ካልሆነ በስተቀር እንትን የለም። ጥሩ ነው ሀሳብ የኛ መሆኑን እናውቃለን። ወደኛም እንዲመለስ እንፈልጋለን። ሰላሙንም እንፈልጋለን። ነገር ግን ያው ስብሰባችን ጋር ስንመጣ የተማጠነ ነገር ሁሉ ዋወቅታ ነጥበቃት ትዩ ነው ማወጅን ምክንያቱም ሙዶብያቲ ዋንደንደቱን ፍቅና ጀራ ይገኛ ፍት አባና አባቱ ተሰረ ቁጥራትን ዳፈነ ገሩ አንገቀኒቱ ይሄ ነገር መሰራት ያለበት ወጣት ላይ ነው። ወጣታችን ምን ላይ ነው ያለ ይሄን ነገር አንድ ጊዜ በተሰባ አይነሳም። ወጣት ምን ጋር ነው ያለው ምን ስራ ይዟል ተብሎ አይነሳም። በቃ ወጣት ሰተባ ያስፈልገው ያ አሁን ትውልድ ብለን የምናነሳ ነገሮች እነሱ ነው መስለኛል። ይሄ ምክርም ለነሱ ሊሰጥ በጣም ጥሩ ነው ብዬ ነው የማስበው። እኛ በኩላችን እንግዲህ ምን ይችላል ዝመቱ ካላችሁ አሳጥና ለምን ዘምታለን ምን ችግር የለም። አጥያለች ገለተማ ሌላክን የሚያስፈልጉት አመት በጣም ብቻ ታነው ሲያውቁ ስላለ ሴት ብቻ ነው እንደተባለው ሴት ያው ለስንቅ ለማቀበል ሞራል ለመስጠት ነው። መስማት ይችላል። በማንኛውም ወንድ አልመጣም አስፈላጊ ይሄ አጀንዳ ሲነገር እንደተባለው በሰፍ ለሀገር የሚያስቡ በሰፊው ይችላል። ሰዎች መጣ ነበረባቸው ነው ሲያውቁ ለሀገር የሚያስቡ ለከተማ የሚያስቡ መምጣት ነበረባቸው። ዞሮ አሁን አልመሸበትም። እኛ ከመንግስት ጎን ነን። ከአሁን በፊት እንደዛ ነው። አሁንም ዝግጁ ነን በማንኛውም በኩል ማለት ነው። መንግስት በፈለገበት ከመንግስት ጎን 24 ሰዓት ከመንግስት ጎን ነን። ዘመታው ቢሆን ለጥቁም በኩል ቢሆን ባለን በገንዘባችንም በጉልበታችንም ዝግጁ ነን። እኛ ብቻ ሀሳብ ለኢትዮጵያ መሆኗን ህዝብ እያወቀ ነው። ዛሬ አሁን ቀኑ ደረሰና ማንኛውም ሽማግሌ ሴት ሲያወራ ነበር። ሀሳብ የኛ የወሎ ክልል ውስጥ ነው ያለው። ከደሴ 400 ኪሎ ሜትር ነው። ይሄ ማንም የሚያውቀው ነው። የኢትዮጵያ መሆኑ የታወቀ ነው። ይሄ እንግዲህ ድራማ ተሰርቶበታል። አሁን ሰዓቱ ደርሷል። ለዚህ የኢትዮጵያ ህዝብ ወደ ኋላ የሚቃወም ራሱ ፓርቲ የተባለው ተቃዋሚ ፓርቲዎች ይህንን ካላበዱ በስተቀር ይህን ይቃወማሉ ብዬ አላስብም። ይህንን ዝግጅታችን አንድነታችን ባንድ ተጠናክረን ኃይላችንን የጦር ኃይሉን በሰፊው ተዘጋጅቶ መቆም አለበት። እኛም በአንድነት አለን፣ ልጆቻችንም እኛም አለን ማለት ፈልጋለሁ። አመሰግናለሁ። እስራኤልን የመሰሉ ሀገራት በዚህ ረገድ ውጤታማ ስራ ሰርተዋል። ሌሎች የመካከለኛ ምስራቅ ሀገራት በዚህ አቅጣጫ ውጤታማ ሆነዋል። ስለዚህ እስራኤልን ስንመለከት እነዚህ ሀገሮች ውጤታማ ሆነዋል። ያው እስራኤል ለዓለም የምታመርተው ብርቱካን አላት። ጃፋ ኦሬንጅ የሚባል በታሪክ ታውቃችሁ ተራራ ላይ ነው የምታመርተው። ጃፋ የሚባል በረሃ ጃፋው በረሃ አካባቢ ግን ጃፋ ኦሬንጅ የሚባል ታመርታለች። ምክንያቱም ቀይረው ተሰርቶ ነው ማለት ነው። በቴክኖሎጂ በመጠቀም ነው። እና እኛ ጋር ያለው ችግር ይሄ ነው። ሀገራችን ለግብርና ምቹ የሆነ ሰፊ መሬት፣ ለግብርና ተስማሚ የሆነ ስነ ምህዳርና ከፍተኛ የውሃ ሀብት አላት። ከድሮም የመጽሐፍ ላይ ነው ሰው እየተማረው ይኖራል። ይጣበረ ኢትዮጵያ በጣም ብዙ ወራጅ ወንዝ ብዙ አላት። ከርሰ ምድር እኮ ብቻ አይደለም እኛ ከርሰ ምድር መሬቱ ሳይሆን የሚወርድ ብዙ ወንዝ ያላት ሀገር ኢትዮጵያ። ነገር ግን ሌሎች ሀገራት አነስተኛ አቅም ኖሯቸው ያረጋገጡን የምግብ ዋስትና ለማረጋገጥ
ገና አልቻለች። ሌሎቹ አነስተኛ ኖሯቸው ችግር እያለባቸው የኛ ግን ምቹ ሁኔታ እያለ አልተጠቀሙ። ያው ከዚህ ቪዲዮ ተናገር ይሆናል። ኢትዮጵያ በ77 ዓመተ ምህረት በጣም ኢትዮጵያ ውስጥ ድርቅ ነበር። በተለይ ወደዚህ ወደ ሰሜን ጦርነት ነበር። በጣም ብዙ ህዝብ ያለቀበት አንዱ በ1965 ነው። በንጉሱ ዘመን ንጉሱ ለመውረድ ምክንያት የሆነው አንዱ የወሎ ረሃብ ነበር። ምክንያቶች ከነበሩ 1965 እሳቸው ያ ጊዜ ያው ንግስና በየዓመቱ ነግሳሉ እና አንዱ ምክንያት የሆነው እሱ ነበር፣ የወሎ ረሃብ ነበር። ከዛ በኋላ በ1977 ኢትዮጵያ ውስጥ ድርቅ ነበር። ያው ድርቁ ግን እኩል ድርቅ አልነበረም። አንዳንድ ቦታ እህል ይመረታል። የፖለቲካ ስርዓቱ ከአርሲ አልፎ ወደ ሸዋ ወደዚህ ማምጣት ይቻል ነበር። እህል አርሲ ያለ ሌላ ባሌ ሁሉ እኩል አልተራበም። ግን ያን ጊዜ የማዳረስና የማለት ችግር ስለነበረ ማለት ነው። ግን Head over heels for that someone. Head for the hills for nothing. Running, scared, screaming at the top of my lungs. In my many minds, my heart doesn't always agree. What I'm thinking inside. Think about it, your gut can lie. When you're hungry but it hurts to eat. Do you actually wanna die? No matter how bad it tastes, I want it. Here's a metaphor for my life. I'm eating McDonald's to get healthy. Tell me how that makes sense. And I think I heard Bigfoot. Did he run away? I don't know. I would have invited him.